አቡላብ እጆች ከሰሩ ጠፉ ሁለት እጆቹም፣ ያፈራው ንብረት አልጠቀመውም። የመንቀልቀል ባለቤት እሳት በእርግጥ ይገባል፣ ሚስቱ ትገባለች ያቺ እንጨት ተሸካሚ። እስልምና ከክርስትና የሚሻልበት መንገድ አንድ አምስቶቹን ልንገርህ። አንድ አምስት አሉ እስልምና። አቡላብ እጆች ከሰሩ ጠፉ ሁለት እጆቹም፣ ያፈራው ንብረት አልጠቀመውም። የመንቀልቀል ባለቤት እሳት በእርግጥ ይገባል፣ ሚስቱ ትገባለች ያቺ እንጨት ተሸካሚ ስትሆን። ስድብ እኮ ነው ባይዘኝ። እንጨት ተሸካሚዎችን መናቁ ነው በሱ ቤት። በአንገቷ ላይ ከጭርት የሆነ ገመድ ያለባት ስትሆን ምንድነው? በአረብኛ በይው ሞሚና፣ በአረብኛ በይው እስኪ። እሺ በአረብኛ በይው። ምን ቁርአን ስንቀራ ውዱ አድርገን ነው ሰግደን ነው ቁርአን በስራ ቀርተሻል? በአረብኛ እስኪ በይው በአረብኛ። طيب አሁን እኔ ብቀራው እኮ አንተ ያላመንክበት ለአንተ ትርጉም አያመጣም። አላመንክበትም። ስታምንበት እቀራለሁ። ቀሪው አረብኛ ቀርቻለሁ ስላሽ አይመስለኝም። አዎ ቀርቻለሁ። ተበት የዳ ለሀብ ወተብ ማዕናኑ ማሉ ወማ ከሰብ ሰይስላናን ዛተ ለሀብ እና ጀሃነም እንከታቸዋለን ያለ ገብተዋል። ከነ ሚስቱ አቡ ለሀብ ጀሃነም ይገባል፣ ይወረወራል። በረሱል ሰለላሁ ዐለይሂ ወሰለም ቀልዷል። ገብተዋል። እና ግን ይቅርታ አድርጉልኝ እኔ ክርስቲያን ሙስሊም ወንድሞቼ ይቅርታ። አሁን ስለ አረብኛ ምን ቃል ቀሪልን ነው እንዴ? አንዴ አይ ቀርተዋለች። ማዕና ሳይሆን ማዕግና ብለሽ አስተካክል። ማዕና ብለሽ ነው አንቺ የቀረሽ። ቆይ እሺ በደንብ ልቅራል። ቆይ አዑዙ ቢላሂ ሚነሽ ሸይጧኒ ረጂም ቢስሚላሂ ረህማኒ ረሂም ተበት የዳ አቢ ለሀብ ወማ ከሰብ ሰየስላ ናረን ዛተ ለሀብ ወምራቱ ሐማት ቀየሱ ሚን መስድ خلاص ቀየሱ። ወይ አንተ ቀራው እስኪ ፎይ አንተ ቀራው እሺ። ቁርአን ቀርተሃል አይደል? መጽሐፍ ቅዱስም አንብበሃል። ቀራው እሺ፣ ችግር የለውም። ኖ ልከራከር አይደለም። የታችኛውን ክፍል አንደኛውን ስነ ይሳቻልሽ የታችኛውን ስነ ይለገባሽ ሌላ ቁርአን ቀራቀራቀራች። ቁርአን ልቀራ አይደለም እዚህ የመጣሁት ገብቷችኋል? እኔ አሁን ላዳምጥ ነው እናንተ የምትናገሩትንና አስተያየት ልሰጥ ነው። በቁርአን ደግሞ ለማንኛውም ግን ምንድነው እሱ? አይ ቴንክ ዩ ሞሚና ኖ ደቃል ጉዳይ ሳይሆን እናመሰግናለን። ቀልድም በሃይማኖት አልቀልድም፣ በአንተም አልቀልድም፣ በራሴም አልቀልድም። ትክክል ቴንክ ዩ። እኛ ዋና ፖይንታችን ምንድነው እሱ በአረብኛ ሲባል የሆነ ደስ የሚል የሆነ አስተምሮ መልእክት ያለው ይመስላል። ስድብ ነው፣ ምንም አዲስ ነገር የለውም። በአረብኛ ሰዎች ለማያውቁት አሁን ለሰሙት ለሚሰሙት ምንድነው የሚመስለው? አዳምጠኝ። እኔ አሁን ክርስቲያን ወንድሞች አሉኝ። አዳምጠኝ ሞሉና እንጨት ተሸካሚ ገሃነም ትገቢያለሽ ጨርት ያለብሽ ምናምን አንድ ሰው ሲል በአማርኛ ቢለው ምንድነው እሱ? ስድብ እኮ ነው። ምንድነው በአረብኛ ሲለው ግን ተመስጦ በቃ እያለቀሰ ሁሉ ሊያደምጠው ይችላል። በአረብኛ በጣም ቀሪዎቹ በዜማ ሲሉት እያለቀሱ ሁሉ ሊያዳምጡ ይችላል። የሆነ ጸሎት መስሎት ማለት ነው። ኤኒዌይስ ግን ወደ ቶፒኩ እንመለስና ይሄ ቶፒካችን ስላልሆነ እያንዳንዱ ኢኖቬሽን ሁሉ ቢዳ ነው። ቢዳ ሁሉ ጥመት ነው። ጥመት ሁሉ ገሃነም እሳት የሚከት ነው። ተውሂድን በሶስት የከፈለ የቁርአን ክፍል ታውቂያለሽ ሞሚና? ተውሂድ አልአስማእ ወሲፋት ታምኛለሽ? ተውሂድ አልሩቢያ፣ ተውሂድ አልኡሉሂያ ታምኛለሽ ሞሚና? ተውሂድ በሁሉም በቁርአን በተውሂድ አምናለሁ። እሺ ከቁርአን ልትያለሽ ተውሂድ በሶስት ይከፈላል ብሎ አንድ ጥቅስ ልታሳይኝ ትችላለሽ? ቁርአን ቀርቻለሁ ስላሽ እኔ ልስጥህ ደስ ይለኛል። ኦኬ ተውሂድ በሶስት እንደሚከፈል በቁርአን ውስጥ ተቀምጧል። አንደኛ ሱራ አልፋቲሃ ተውሂድ አልአስማእ ወሲፋት የሚለውን እስኪ የትኛው አያ ላይ ነው ያለው? ተውሂድ አልአስማእ ወሲፋት የሚለው ስንተኛው አያ ላይ ነው? ኦኬ አልአስማእ ወሲፋት አልአራፍ 7:180 አልአራፍ 180 ላይ ሂድለት ክፈትለት። ተውሂድ በሶስት ይከፈላል። ተውሂድ አልአስማእ ወሲፋት፣ ተውሂድ አልሩቢያ እና ተውሂድ አልኡሉሂያ ተብሎ ይባላል ብሎ ሊያሳየን ነው። ባይዘው አይደለም ተውሂድን በሶስት መክፈል ተውሂድ የሚለው ቃል ራሱ ቁርአን ውስጥ የለም። አይደለም በሶስት ሊከፈል ቆይ
ተውሂድ የሚለው ቃል ራሱ የለም፣ አይታወቅም። አላህ ያውቀውም። አሁን እያሳየሁ እኮ ነው እኮ እና ያለሽ ጠየቀኝ። መቶ ስንት ነው? 180 መሰለኝ አለው። አዎ አስማ ወስፋት 7 180 ቀጥል። ተውሂድ አስማ ወስፋት የሚለውን አሳየኝ እስኪ። ምን ይላል? ስለምንድን ነው የምናገረው? እኔ አንብብና አሳየኝ አንተ። ኦኬ ብዙም አይታየኝም። አላህም መልካም ስሞች አሉት ይላል። እኔ መጥፎ ስሞች አሉት ብዬ እኮ አልጠየቅኩም። ስለዚህ አሁን ይሄ ስለ አላህ ስም እኔ መጥፎ ስሞች አሉት ብዬ ወጥቶኛል? አልወጣኝም። አላህ እናንተ በምን ታምናላችሁ? በተውሂድ። ተውሂድ ደግሞ በሶስት ይከፈላል። ተውሂድ አልአስማኡ ወሲፋት፣ ተውሂድ አልሩቡቢያ እና ተውሂድ አልኡሉሂያ ብላችሁ በሶስት ከፍላላችሁ። እነኚህን አስተምህሮቶች እነኚህን ቃሎች አላህና መሐመድ ያውቁታል ወይ? አዎ ያውቁታል። አሁን ይኸውልህ እኔ አስማኡ ወሲፋት አሳየኝ ስትለኝ አመጣውልህ። እዚህ ላይ ስለ አስማኡ ወሲፋት እየተናገረ ነው፣ ስለ አላህ ማለት ነው። ስለ አላህ አንብብ። የትኛው ቃል ነው አስማኡ ወሲፋት የሚለው? አዎ አስማኡ ወሲፋት ቃሉን ነው እንደ አንተ የምትፈልገው? አስተምሮቱን ነው እንጂ የለም ቃሉ አስተምሮቱን እኮ ነው። የለም ቃሉ የአላህን አንድነት የሚናገር ክፍል አለ በቁርአን ውስጥ? አዎ እኔ ፕሊስ አልጠየቅኩም። እኔ ያለ አንድነት አለ የለም ብዬ አልጠየቅኩም። እኔ ተውሂድ አልአስማኡ ወሲፋት የሚባል አለ ወይ ነው? አዎ አለ። ይሄ ራሱ ትርጉሙ በትርጉም ደረጃ የት አለ? ትርጉም ምናምን አትበለኝ። የት አለ? ይሄን አንተ እንድትተረጉምስ ማን መፍት ሰጠ? ምክንያቱም አንተ አዲስ ቃል አምጥተህ የምትተረጉም ከሆነ ስቲል አሁንም ቢድዓ ነው። ቢድዓ ሁሉ ደግሞ ጥመት ነው። ጥመት ሁሉ ደግሞ የገሃነም እሳት የሚከት ነው። ምክንያቱም ምን ብሏል ነብይ? እያንዳንዱ አዲስ ነገር ሁሉ ጥመት ነው ስላለ ማለት ነው። ቁርአን ደግሞ ምን ብሏል? አንድንም አልተውንም የብናኝ ክብደት ያላትን እንኳን ብትሆን ሁሉም በግልጽ መጽሐፍ ውስጥ ተጽፏል ብሏል። ስለዚህ ያልተጻፈ ቃል አምጥተህ እንደዚህ እንድትተረጉም ማንም አይፈቅድልህ። ማብራራቱ ከኔ ነው፣ ማንበቡ ከማመን ነው ስለተባለ ኩሉ ቢደቲን ዶላላ ማለት ሁሉንም አያካትትም ሲጀመር። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? መንሰነ ሱነትን አህሰና ብሎ የተናገሩት አለ። መንሰነ ሱነትን ሰይአ አልተናገረም። ስለ ቢድዓ ሲናገሩ ነብዩ መሐመድ ኩሉ ቢድዓቲን ዶላላ ሲሉ ምንድነው እያስተማሩ ያሉ? ጥመት ነው። በቃ ምንም ነገር የለውም። ሁሉም ፈጠራ ጥመት ነው። ጥመት ሁሉ ገሃነም ይከታል ነው ያሉት። ኦኬ ገሃነም ይከታል። ስለዚህ አሁን ይሄ አስተምህሮቱ ከተውሂዱ አንድ አካል ነው። የለማ ተውሂድን በሶስት ከፍሎ ያስተማረበትን አሳየኛል እኮ። የለም ምንድነው? አላህ ብዙ ስሞች ሰጣው እኮ ብራዘር። ምንድነው የሰጠኝ? አላህ ስሞች አሉት የሚል አምጥተህ ሰጠሁት ይለኛል። እኔ ተውሂድ በሶስት ይከፈላል የሚል ማስረጃ እንጣለዋለሁ። አላህ ስሞች አሉት የሚል ይመጣልኛል። መልካም ስሞች አሉት፣ ሸበላው፣ ቆንጅየው ምናምን እያልኩ ልቀጥል? እኔ እንደሱ ማን ጠየቀ? ይሄንን ማን ጠየቀ? መልካም ስሞች አሉት አለ ነው አስተምሮቱ። ስሙን አይደለም አምጣልኩ እኮ ተውሂድ በሶስት ይከፈላል የሚል ቃል አሳየኝ። አስማኡ ወሲፋት ጠየቀኝ፣ አመጣውልህ። ሩቡቢያ ከፈለክ እሰጣለሁ። በቃ ሚታል ማምጣት የምችል ሙሳ ታመጣለህ፣ ማምጣት ትችላለህ። አንድ ሻመት ታገሳለሁ። ዝም ብለህ ብቻ እስልምና ትክክለኛ ሃይማኖት ከክርስትና እንደሚሻል አውቃለሁ። ለምሳሌ ማለት ነው በቃ የሚሻልበት ምክንያት ምንድነው? እሱ እስልምና ከክርስትና የሚሻልበት መንገድ አንድ አምስቶቹን ልንገርህ። አንድ አምስት አሉ እስልምና ከክርስትና የሚሻልበት። አንደኛ እስልምና መዋሸት ይችላል። ሁለተኛ እስልምና መግደል ይችላል። ሶስተኛ እስልምና ድንቁርናን ይችላል። አዳምጥ፣ ማስረጃ አንጣ ይለኛል። ልቀጥልልህ? እሺ እስልምና መዋሸት ይችላል። ራዕይ ደሰሊ 249 ላይ እንዲሁም ደግሞ አንድ ቢታርክ እሺ ጠበሪ ወሊም 611 ላይ እስልምና ማስፈራራት የወጡትን መግደል፣ ተስልምና ከወጡ መግደል ይችላል። ይሄ
የተሻለ ነው። ሱናን አናሳይ 4059 ላይ፣ ሱናን አናሳይ 4060 ላይ፣ ሱናን አናሳይ 4070 ላይ፣ ሱናን አናሳይ 40። የሙስሊሞች እርስ በርስ ልዩነት እንዲህ በቀላሉ የሚታይ አይደለም። እናንተ የትኛው ደጋፊ ናችሁ? አዳምጡት። በእኛ በሙስሊሞች እና በእነዚህ በሙሸቢሃዎች መካከል ያለው የእምነት ልዩነት የበለጠ ግልጽ እንዲሆንላችሁ ይህን ሰው አድምጠን እንመለስ። እዚህ ቦታ ላይ እንግዲህ እኛ ለአላህ ፊት እንዳለው እጅ እንዳለው እናሰብታለን፣ ለአላህ ባት አለው ብለን እናሰብታለን። አላህ ከባቱ ገልጦ ለኔ ስጁድ አድርጉ ይላል። አያሉ ጌታ ጀሃነም ሞላሽ ብሎ ሲጠይቃት አልሞላሁም ስትል አላህ እግሩን ያሳርፍባታል። ለአላህ ሁለት አይኖች አሉት። አላህ Subhanahu Wa Ta'ala ይስቃል። እነዚህ ለምሳሌ አላህ Subhanahu Wa Ta'ala ከአርሹ በላይ ነው ብለን እናምናለን በዛቱ። ውድ ወንድሞችና እህቶቼ በእኛና በእነዚህ በሙሸቢሃዎች መካከል ያለው ልዩነት መውሊድ የማክበር ያለ ማክበር ጉዳይ ብቻ መስሎ የሚታየን ከሆነ በጣም ተሳስተናል። የተወሱል የእስቲጋሳ የተበሩክና የዚያራ ጉዳይ ብቻ መስሎ ከታየንም በጣም ተሳስተናል። በእኛና በእነሱ መካከል ያለው ልዩነት ውድ ወንድሞችና እህቶቼ ከዚህ በላይ እጅግ በጣም የከበደ ነው። ምክንያቱም እኛ አላህ Subhanahu Wa Ta'ala ብለን የምናመልከው ፈጣሪያችንና እነርሱ አላህ ብለው ሰይመው የሚያመልኩት እጅጉን የተለያዩ ናቸው። ለምሳሌ አንድ ጣዖት አምላኪ በእጁ የጠረበውንና የተለያዩ ክፍለ አካላት ያደረገለትን ጣዖት አላህ ብሎ በመሰየም ላኢላሃ ኢላላህ ቢል አላህ ሲል የፈለገበት ያን የጠረበውን ጣዖት በመሆኑ ሙስሊም አያሰኘውም። በተመሳሳይ እነዚህ ሙሸቢሃዎች አላህ ሲሉ የሚፈልጉበት ከተለያየ ክፍለ አካል የገጣጠሙትና ጭንቅላታቸው ላይ ያሰፈሩትን ምስል ስለሆነ ላኢላሃ ኢላላህ ስላሉ ሙስሊሞች አያደርጋቸውም። ምክንያቱም እነዚህ ሙሸቢሃዎች አላህ ሲሉ የሚፈልጉበት እኛ ሙስሊሞች የምናመልከውንና በፍጹም ፍጡራንን የማይመስለውን ጌታችንን ሳይሆን ከተለያየ ክፍለ አካላት የገጣጠሙትና ጭንቅላታቸው ላይ ያሰፈሩትን ስለሆነ ማለት ነው። ፈንተቢሁ ረሂመኩሙላህ። እንግዲህ እንደሰማችሁት ነው ሰፊ ልዩነት እንዳላቸው ኡስታዞቹ ሲናገሩ ሰምታችኋል። በጣም አስቂኙ ፓርት ለድራማ እኛን ለማጭበርበር ግን ምን ይላሉ? እስልምና ሙስሊሞች እኛ ሁላችን አንድ የቤታችንን ገመና በቤት እንሸፍናት ነገር ማለት ነው። ልዩነት ልክ እንደሌላቸው ብዙ ክርስቲያን አለ፣ እስልምና ግን አንድ ነው፣ ሁላችንም አልተለያየንም፣ አንድ ነን ይሏቸዋል። ሙሐመድ እንዲህ ብሏል። ሱናን አቢ ዳውድ 4603 ላይ ናሬትድ አቡ ሁረይራ እንደተረከው the prophet said controverting about the Quran is disbelief። በቁርአን ላይ መጨቃጨቅም ሆነ መከራከር ኢአማኝ ያደርጋል። እነዚህ ሰዎች የሚከራከሩት በአምላካቸው ላይ አምላክ ብለው በያዙት በአላህ ላይ በቁርአን ላይ ነው። አላህ እጅ አለው የለውም? እግር አለው ገሃነምን ይሞላል አይሞላም? አላህ ይስቃል አይስቅም? አላህ ጣት አለው የለውም? አላህ አባት አለው የለውም? በዚህ አንደኛው የለውም ይላል፣ አንደኛው አለው ይላል። እንደዚህ ነው እየተጨቃጨቁ ያሉት። ነብያቸው ደግሞ ከተለያያችሁ ተተጨቃጨቃችሁ በዚህ ኢአማኝ ትሆናላችሁ፣ አማኝ አትሆኑም ብሏል። አንተ ይሄን የምትሰማው የትኛው ኡስታዝ ደጋፊ ነህ? በምንስ እርግጠኛውን ከአንደኛው ትክክል ለመሆኑ አንደኛው ስህተት ለመሆኑ? እንደዚህ አይነት ብዥታ ያለበት አስተምሮ ውስጥ ነው ያላችሁት። አሁን ላይቭ ነን፣ በዚህ ጉዳይ እናወራበታለን።